ኮንተንት ክሬተር ነኝ። ሶሻል ሚዲያ ወላይታን አውቃታለሁ በዘፈኑ ምናምን። አሜሪካዊው ዩቲዩበር ኬሞኒና ሌሎች ቲክቶከሮች የወላይታ ሶዶ ዩኒቨርሲቲ የባህል ሙዚየምን ጎበኙ። በጉብኝታቸውም ዩቲዩበሩ ኬሞኒ የወላይታ ሕዝብ በርካታ ታሪካዊና ባህላዊ ቅርሶች ባለቤት መሆኑን ተረድተናል ብሏል። ስሜ ኬና ይባላል። ሶሻል ሚዲያ ላይ ኬሞኒ ነው የሚባለው እና ቲክቶክ እና ዩቲዩብ ነው የምሰራው። አቀባበሉ በጣም ደስ ይላል። ኤነርጂው ሁሉም ነገር ደስ ይላል። ኤነርጂው እንደዚህ አይነት ኤነርጂ አይቻላልም ምንም አይነት ከተማ ወይ ሀገር እና በሶሻል ሚዲያ ወላይታን አውቃታለሁ በዘፈኑ ምናምን በጭፈራው በቃ ምን አይነት ኤነርጂ እንዳለ በኢንተርኔት ያስታውቃል። ግን በአካል ስትመጣ በጣም ይለያል እና ሰው በጣም ነው የሚንከባከብክ እና በጣም ደስ ይላል። ምንም ኮምፕሌን ማድረገው ነገር የለኝም። እዚህ መተን ብዙ ነገር ተምረናል። እኔ ምንም ያልገመትኳቸው ነገሮች ብዙ ነገር ተምሬያለሁ። ባህል ቅርስና ታሪክን ለአሁኑ ትውልድ ለማስተዋወቅ የሚደረገውን ጥረት ያደነቀው ዩቲዩበር ኬሞኒ ከአሜሪካን ወደ ወላይታ መጥቶ ባየው ነገር ሁሉ ደስተኛ መሆኑን ተናግሯል። አሁን እኔ የምሰራው ኮንቴንት በአማርኛም በእንግሊዘኛም ነው እና ለምን በእንግሊዘኛ ብዙ ሰው ለምንድነው በእንግሊዘኛ የምትሰራው ይለኛል እና መልሴ ሀገሬን ለዓለም ነው ማስተዋወቅ የምፈልገው። በአማርኛ ካወራ ሀገሬን ለሀገር ሰው ነው የምታስተዋውቀው ብዬ ነው የምመልሰው። ስለዛ እንደዛ ነው መተዋወቅ ፕላን ያለኝ ያለው እንዳለ ነገር በእንግሊዘኛ ሰብታይትል ያረጋግን በኢንተርቴይኒንግ ወይ ለዓለም አቀፍ ኦዲየንስ እናቀርባለን ማለት ነው። የወላይታ ባህልና ታሪክን በመጎብኘታቸው የተሰማቸውን ደስታ የገለጹት ቲክቶከሮች ያዩትን ነገር ለሌሎች እንደሚያስተዋውቁ ተናግረዋል። እኔ ሚኪያስ ወይም በማይኩ በሚል ቲክቶክ አካውንት አለኝ። ኮንተንት ክሬተር ነኝ። እኛ አንደኛ የመጣ ነው ሀገራችንን ለማስተዋወቅ ነው። አሁን ኬሞኒ የሚባለው አብሮ እንትኔ ወንድሜ በለው እኛ የመጣ ነው ሀገሩን ለማስተዋወቅ ነው። እሱ ሀገር ውጪ ነው የሚኖረውና እሱ ሀገር የሚኖሩትን ዲያስፖራዎችን እንደዚህ ቦታ አለ እንዲ ሀገራችን ላይ በእንደዚህ የቱሪስት መስህብ ለማድረግ ነው አንደኛ ቆርጠን የተነሳ ነው። አሁን ደግሞ ወላይታ እንግዲህ የድሮ ሙዚየም ገብተን ያየ ነበረ። ብቻ ብዙ የማይታወቅ ነገሮች አለ። እኔ ሳይሆን እኛ በማለት በሚቻልበት ሁኔታ ያላወቅነው ነገር አለ እና እሱን ለማሳወቅ ነው። ዲቦራ መሰለ ወይም ደግሞ በሶሻል ሚዲያ ዲና በሚለው ነው የምታወቀው። ብዙ የሰማናቸው ግን ደግሞ ያላየናቸው ነገሮች አሉ እና እያንዳንዱን ነገር እዚህ መተን አይተናል በአካል ጋሺ ሲያስረዱን በጣም ደስ ይል ነበር። በዘፈን ደረጃ ምናምን ያው ቃላት አንዳንድ አንዳንድ እቃዎችን እናያለን። ግን እዚህ ሆኜ ይሄንን እስካሁን ባለማየቴ ይቆጨኛል። ዛሬ በማየቴ ደግሞ በጣም ነው ደስ ያለኝ። በጣም ነው የኮራሁት። እንደሚታወቀው ቲክቶከሮችም እዚህ ናቸው። ያው እነሱም በጣም ጓግታው ነው ሲያዩ የነበረው ከኛ እኩል። የምር እኔም ከነሱ እኩል ነው ሰፍ ብዬ ሳይ የነበረውና በጣም ነው ደስ የሚለው።